ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ትላንትና ባሳየኋችሁ መሰረት ይችኛዋን መስቀል በእስክርቢቶ ነድፌ ይሄኛውን ፓርት ጠልፌ አሳይቻችኋለሁ። ዛሬ ደግሞ ተከታዩን ፓርት ይሄኛውን ፈርጦቹ እንዴት እንደሚሞሉና ይሄ ክፍልፋዩ እንዴት እንደሚከፋፈል አሳያችኋለሁ። በተቻለኝ አቅም ቪዲዮን ፈጠን ፈጠን ለማድረግ እሞክራለሁ። ይሄንን መርፌ ወደ ታች ታስገባላችሁ ትላንት እንዳሳየኋችሁ። ለዛ ሰንሰለታችንን እንሰራለን። ይሄ መከፋፈሉ እንዲፈርጡ እንዲያምር ያደርግልናል። ወደ ውስጥ መርፌን መልስና በዚህ ጋር ተመልሰን እንወጣለን። ከዛ እንደዚህ በመቀጠል ክሩን አንበጥስም። ወደ ውስጥ እንደዚችው በራሱ እየሰፋን እዚህኛው ጋር እንወጣለን። እንዲህ ስንሰፋ ግን እንዳይጨማደድብን እንደዚህ ዘርጋ ዘርጋ እናደርገዋለን። እንደዚህ ትላንት እንደነገርኳችሁ ቀዳዳው መሃል ነው እንደዚህ የምትከቱት። ክራችሁን ወደፊት ነው የምትጥሉት። አሁን እዚህ ጋር ስለሞላ በስር በኩል ወደዚህ ይወጣለው፣ እስበዋለሁ። እዛ ይሄን እንደዚህ ትንሽ የጥልፍ ስራ ሰዓት ይፈልጋል፣ ጊዜ ይፈልጋል። ትዕግስት አድርጋችሁ ቪዲዮዬን በትዕግስት እንድታዩልኝ። ምክንያቱም መጨረሻ ላይ የሚታየው ውጤት በጣም ስለሚያምር እንዲህ ስር ለስር ይሄድና እዚህ ጋር ወጣለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሰብስክራይብ እንድታደርጉኝ እንድታበረታቱኝ፣ ኮመንት ላይም ሀሳባችሁን እንድትሰጡኝ፣ ያልገባችሁን ነገር እንድደግምላችሁ በኮሜንት አሳውቁኝ። የደውል ምልክቷንም መጫን እንዳትረሱ። በውስጥ በኩል እንዲናሾልካለን። እዛው እስክርቢቶ የተሳለበት ላይ ነው የምናወጣው። እንደዚህ ወደ ውስጥ ወቅተን ወደዚህኛው ደግሞ እንሻገራለን። እንዲህ ስንተላለፍ በመስመሩ ስለምንሄድ አያችሁት፣ ብዙም እንትን የሚል ነገር የለውም። ወደዚህኛው እንተላለፋለን። እዛኛው ጋር ለመግባት ይሄንን እንደዚህ ስር ለስር፣ ያው ክሩ አንድ አይነት ስለሆነ ስር ለስር ቢሄድም ምንም አስሬ ላለመበጠስ ማለት ነው። እንደዚህ እናደርጋለን። ትላንት እንደነገርኳችሁ ክሯ ልታልቅ ስትል ወደ ውስጥ እንደዚህ እንወጋና እዛው መልሰን እዚችው ነው የምንሰፋው። እዚሁ እንሰፋዋለን። እዚሁ እንሰፋና በመቀሳችን እንቆርጣለን። መቋጠር የለበትም ብያችኋለሁ ትላንት። ያው እንደምታዩት ክፍልፋዮቹ ይህን ይመስላሉ። አንድ ትቀረኛለች። አንድ ትቀረኛለች።
መርፌያችሁን በተቻለ አቅም በርከት አድርጋችሁ ትላንት እንደነገርኳችሁ ስፖንጃችሁ ላይ አስገብታችሁ አስቀምጣችሁ ልክ ሲያልቅ እያነሳችሁ መስራት። እንደዚህ ወደ ውስጥ እንወጋና በዚህኛው በኩል እንወጣለን። ክር ወደፊት እንዲጣል ለማድረጋችሁ እንዳትረሱ፣ ምክንያቱም ቀለበቱ አይመጣላችሁ። ወደ ውስጥ እንወጋና እዚሁ እንሰፋዋለን። ይሄ አያፈተልክ አይወጣ። እንቁረጠው ብትሉ ራሱ በመቀስ በግድ ነው የሚፈታው። ጥብቅ ስራ የምን ጊዜም ስራ ነው። ይሄን ይመስላል። ይሄን ቆራረጥን። አሁን ወደ ፈርጣችን እንሄዳለን። ፈርጡን እንሞላለን። በመጀመሪያ ይሄ ብሉ ብላኩን እንሞላለን። ከዚህ ስንጀምር ክር እንደነገርኳችሁ እስከ መጨረሻው ስባችሁ አታውጡም። እዛው ወደፊት ክሩን ትመልሱና ይሄንን እንደዚህ ታወጣላችሁ። ክራችሁን ወደፊት ትጥሉና ይሄንን እንደዚህ ያልሞላ ቦታ መልስ እያረጋችሁ እዚህ ጋር ትወጋላችሁ፣ እዚህ ጋር ትወጣላችሁ። ሳብ ክር ወደፊት ክር ወደፊት ደስ የሚል ጥበብ ነው። ይህን ስትሰሩ በጣም ያስደስታል። ከጥቁሩ ውስጥ ለውስጥ ነው የምትሰሩት። ከጥቁሩ ውስጥ እንደዚህ ታደርጋላችሁ። እንደዚህ ትንሽ ነጭ ክፍተት ሲኖረው ደግሞ መርፌውን ወደ ውስጥ ትመልሱና እዛችሁ ወጣ ብላችሁ ተመልሳችሁ እንደዚህ ትደፍኑታላችሁ። ይሄ አሁን ታጥቦ ተተኩሶ ስታዩት በቃ አብሮ የተሰራ እንጂ የሚመስለው ጥልፍ አይመስልም። በጣም ነው የሚያምረው። ይሄን እንደምታዩት ለጥ ያለ። ሌሎች ብዙ ስራዎችም አሉ በልብስ ላይ የሰራቸው፣ እነሱንም አሳያችኋለሁ። እዚህኛው ቢጫ ነው የሚገባው፣ እዚህና እዚህ ቀይ ነው። እዚህ ቢጫ ነው የሚገባው፣ እዚህና እዚህ ቀይ ነው የሚገባው። እዚህኛው ብሉ ብላኩ ነው። እዚህ ጋር ወደ ውስጥ እዚህኛው ክፍል ደግሞ ትመጣላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የደውል ምልክቷን ተጫኑ። አበረታቱኝ። ኮመንታችሁን ኮመንት ሳጥኑ ላይ አስቀምጡልኝ። ይህን ይመስላል።
እዛው ነው ስፍት የምናረገው። መቋጠር የለም። እንደዚህም በጥሰዋለን። ሶስተኛውም ብሉ ብላክ ነው። እዚህ ጋር ብሉ ብላክ ነው የምናስገባው። በትዕግስት ተመልከቱኝ። ምክንያቱም መጨረሻ ላይ ውጤቱን ስታዩት ደስ የሚል ነገር ስላለው አውራጣቴን ጥልፍ ማረገው ክር ወደፊት እንዲሄድልኝ ነው። እንደዚህ እጄን ውርውር ሳረግ ወደ ካሜራው በጣም እየተጠጋው ነው መሰለኝ። ሙልት ነው ማለት ያለበት። ሙልት ሲል ነው የሚያምረው። እዚህ ጋር ትወጣላችሁ። እንዲህ ተገለብጡትና ትበጥሳላችሁ። እዛ ክር እንቀይራለን። ክር እንቀይራለን። ቀይ እዚህ ጋር እናስገባለን። እንግዲህ ውድ የቻናሌ ቤተሰቦች አዲስ ቻናል ነው። እንግዲህ እንድታበረታቱኝ በርቺ እንድትሉኝ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ጥሩ ጥሩ ስራዎችን ይዤላችሁ እመጣለሁ። ቪዲዮውንም እንዳላራዘመባችሁና እናንተም እንዳሰለችሁ መሰረታዊ የሆነውን ነገር እያሳየዋችሁ ይሄዳለሁ። እናንተም በጥሞና ስለምትከታተሉኝ በጣም አመሰግናለሁ። እንግዲህ ቪዲዮ እንዳይረዝምብኝ ነው ዋና ዋና ነገሮቹንም ማሳያችሁ። ይሄ ፈርጥ ነው የሚሞላ። እንደዚህ እያደረጋችሁ ሌሎቹንም እንዲሁ ትሞሏቸዋላችሁ። እንደዚህ አድርጋችሁ እንደዚህ ነጭ ነገር ሲሆንባችሁ ተመልሳችሁ ያንን መሙላት ትችላላችሁ። ስር ለስር እንደዚህ ሄዳችሁ መልሳችሁ እንደዚህ መሙላት ትችላላችሁ። ይሄው ከጀርባው ራሱ እንደዚህ አድርጋችሁ እዚችው ደግማችሁ ስፍት እዚሁ ስፍት ታረጉታላችሁ። ለዛ እንበጥሰዋለን። እንግዲህ ውድ ቤተሰቦቼ ለዛሬ ይሄን ይመስላል። ያው እንዲህ እያደረጋችሁ ቀዩን እዚህ ጋር ታስገባላችሁ፣ ቢጫ እዚህ ጋር ታስገባላችሁ፣ እዚህ ጋርም አንድ ቢጫ ታስገባላችሁ። የዛሬ ቪዲዮ ይሄን ይመስላል። ሌላውንም ስራ እንደዚሁ ቀጥልላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አመሰግናለሁ።